ሰላም የሌለው ትዳር ውስጥ 10 ዓመት 20 ዓመት 30 ዓመት ከመኖር ሰላም ያለበት ቤት ውስጥ 10 ቀን አድሮ መሞት ይሻላል። ሰላም የሌለበት ፍቅር የሌለበት ቤት ውስጥ ጠግቦ ከማደር ፍቅር ያለበት ቦታ መራብ ይሻላል። በነገራችን ላይ እዚህ ምድር ላይ ሰላም ከምንም ነገር ጋር አይወዳደርም። እኔ በጣም ሞያዋ የሚያስደነግጥ ሴት ሆና ሰላም የማትሰጥ ሴት እኔ ሞያዋ ቢቀር ይሻላል። በጣም የሚገርም የ30 እና የ40 ሚሊዮን ብር መኪና ገዝቶ ሰላሟን ከሚነሳት መኪናው ቀርቶባት ሰላም ወልታ ሰላም ብትገባ ይሻላታል። ብዙ ሰዎች ይሄ የሰላም ዋጋ አይገባቸውም። ምንም እዚህ ምድር ላይ ከሰላም እኔ ቤቴ በቃ ሰላም ከሌለ ራስ ቢቀርብኝ ይሻለኛል። ሰላም ያለበት ቤት ጾም ማደር ይሻላል። ስለዚህ እናንተም በህይወት ዘመናችሁ እስከ ዕለተ ሞታችሁ ቁጥር 1 መስጠት ያለባችሁ ቁመናዋ ቀርቶብህ መልኩ ቀርቶብሽ ሌላው ነገር ቀርቶብህ በቃ ሰላም ካገኘ ሰው ቤት ውስጥ ሌላው ነገር ትርፍ ነው። ቤት ውስጥ ሰላም ካለ የሚበላ እንኳን ባይኖር ሌሎች ነገሮች እንኳን ቢጎሉ ሰላም ከሁሉ ነገር ይበልጣል። ሰላም የሌለበት ቤት ላይ በጣም ቆንጆ ሴት ብትሆን፣ በጣም ቁመናው የሚያስደነግጥ ወንድ ቢሆን፣ ታዋቂ ወንድ ቢሆን፣ ባለስልጣን ወንድ ቢሆን፣ በጣም ሀብታም ወንድ ቢሆን ምን ያደርግላታል? ከአንድ እንጀራ በላይ አትበላም። እሱም ከአንድ እንጀራ በላይ አይበላም፣ እሷም ከአንድ እንጀራ በላይ አትበላም። ስለዚህ ቁጥር 1 በህይወት ዘመናችሁ ለሰላማችሁ። ሰላም ከሌለ ሁሉ ነገር የለም። እቤት ውስጥ ግን ሰላም ካለ ባትበላ ይሻላል።